መጽሐፍቶቻችሁ ኦርቶዶክሳውያን ወገኖች በአደባባይ አንገት እያስደፏችሁ እያሸማቀቋችሁ እያዋረዷችሁ አሉ። የተጋደለችው ገድል ንጉስን መስደብ ነው። ንጉስን መስደብ ነው። ኢትዮጵያ መጣችና በህዝቤ ጫንቃ ላይ ተጫነች። በስድስት ኢየሱስ ነው ብሎ ቁስቋምና ኢየሱስ ነው ተብሎ በኦርቶዶክስ ተዋሕዶ ቤተክርስቲያን ይከበራል። በስድስት እሷን ወስደው ሸነቀሯት። በኢየሱስና በቁስቋም ላይ ደረቧት። ለምን ኢየሱስ የሚባለው ስለት አይሰማም ብለው። ስለዚህ አሁን በሙሉ ከደቡብ እስከ ሰሜን ከምስራቅ እስከ ምዕራብ አርሴማ 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 ይላል። ማናት ወይዘሮ አርሴማ? አባቷ ማነው? ቴዎድሮስ ይባላል። አርመናዊት ሴት ማለት ነው። ታሪኳን ገልጠህ ስታነብ እንደዚህ አይነት ስድብ ክርፋታም የገማ የተላ የሸተት ክብላ ትላለች። ይሄ ክርስትና ባህሪ ነው እንዴ? ገጽ 226 ገድለ አርሴማ ወይዘሮ አርሴማ ዘወርሃ ሐምሌ ምን ተብሎ ተጻፈ? ከንጉሱ ጋር የነበራት ምልልስ ምን ነበረ? ንጉሱ ለአግባሽ ብሎ ጠየቃት ጥያቄ። የሷ መልስ ይልኝ እችን ሴትዮ ነው ቅድስት ብለው የሚሉን ማለት ነው። ያን ጊዜ ብርክት ቅድስት አርሴማ እንደ ወፍ በራ የስድቡን ቃል ሳይፈጽም የንጉሱን ፊት በጥፊ መታቸው። በዚህ ምክንያት ነው ብራዘር ወፌላላ ሰቅሎ ነው የገደላት አንቆ ማለት ነው። ምክንያቱም ንጉስን ነው በጥፊ የመታቸው። እንድቻ አይነት ሰማዕት እኛ አላየንም። በጥፊ የምትደባደብ ቀጥሎ የምትሳደበውን ስድብ ይልኝ እዚህ እሪ በከንቱ አካባቢ አሉ የሚባሉ አይነት ሴቶች የሚሳደቡትን ስድብ ልክ ንጉሱን በጥፊ መታቸው። እንደ ወፍ በራ የስድቡን ቃል ሳይፈጽም ስለሰደባት በጥፊ አጨሰችዋ ንጉሱን። አርሴማ የነኩሴ እናት እንደዚህ ዋዛ መስላህ ለሚሰድቧችሁ መርቁ ብሎ የሚለው የክርስቶስ ትምህርት እሷ አታውቀውም። እሷ በጥፊ መማታት ነው። አንድ ከዛስ ዳግመኛ በፊቱ ምራቋን ተፋችበት ንጉሱ ላይ አክትፍ አለችበት። የኩሲ እናት አርሴማ ሰነፎይ አለችው። ማንም ንጉሱ ያፈርህ ወንጀለኛ ጎስቋላ የሰይጣን መልእክተኛ የርኩስ ዲያብሎስ ባሪያ ካፍ የሚወጣው የቃልህ ልብን ያሳድፋል። የክርፋቱ ሽታ የተላና የሸተተ ነውና ዛሬም ታጋሽ የምሕረት ባህር የትዕግስት ተራራ እግዚአብሔር ፈጽሞ ባጠፋ ነበር አለችው። ቅድስት የተባለችው ሴትዮ ነጠላዬን አቀብሉኝ የተባለች እሪ በከንቱ አካባቢ ላይ ያሉ ሴተኛ አዳሪዎች የሚሳደቡት አይነት ስድብ የምትሳደብ ነውረኛ የስድብ አፍ ተሰጠው ይላል መጽሐፍ። ለአንተ ማለት ነው። ሚዩት አድርግ። ከከፈትክ ትወርዳለህ። የስድብ አፍ የተሰጣት እናትህ ነች። የቻለው እዚህ ጋር ብራዘርዬ ውሸት የተነገረበት ቦታ ላይ ሚዩት አድርግ። የምን ኡኡ ነው? አሁን እንግዲህ ገጥመን ብለናል። አንተም ወይ ሁለተኛ ቁጥር ሁለት ፈለገ የምትሆን ከሆነ ወይ እዚሁ ደቂቃ እያዝልን ወይ ሌላ ቤት ደቂቃ እያዝልንና ታወራለህ ማለት ነው። ካሜራ ከፍተህ እኔም ካሜራ ከፍቼ አይኔን እያየ ታወራለህ በመረጃ ኦኬ። የስድብ አፍማ የተሰጣት እናትህ ይኸው በሮሜ መጽሐፍ ምዕራፍ 13 ላይ ነፍስ ሁሉ በበላይ ባሉ ባለስልጣናት ትገዛ ብሎ የሚለውን አምላካዊ ቃል ተላልፋ ንጉስ ላይ ምራቋን የምትተፋ ባለጌ ሴትዮ አርሴማ ባለጌ እያላችሁ መጻፍ ትችላላችሁ። የትኛውም ሐዋርያ እንዲህ አላደረገም። የትኛውም ነቢያት እንደዚህ አላደረጉም። ለጣዖት ንግሥት ስገዱ ይላል። ሚዩት አድርግ። የምታወራው ከኤርሚያስ አበበ ጋር ነው። ሚዩት አድርግ። የእናትህን ብልግና አላሳይህ ይገባል። እናትህ ነች ብለህ ስላልክ አርሴማ ባለጌ እያላችሁ ጻፉ። ምራቁን ሰው ንጉስ ላይ የሚተፋ ባለጌ ነው። ሰው ፊት የሚተፋ ባለጌ ነው። ይህን ሰው ጻድቅ ልንለው አንችልም። ባለጌ ናት። የንጉስን ጉንጭ በጥፊ ነው የመታችሁ። ባለጌ ናት። ትሳደባለች። ያፈር ወንጀለኛ፣ ጎስቋላ፣ የሰይጣን መልእክተኛ፣ እርኩስ ማደሪያ እያለች የክርፋት ሽታ ከአፍ የሚወጣ ባለጌ ሴት ናት። ኦኬ፣ ባለጌ ወይዘሮ አርሴማ ባለጌ ናት። በዚህ ምክንያት ነው አንጠልጥሎ ፌላላ እንደ የሰቀላት እና የገደላት ማለት ለክርስቶስ ሞተች ይለኛል እንዴ? ዳርያዝ ምን ነው ስንቶቹ ለክርስቶስ በሞቱበት ሰማዕት የሆኑበት የነ ቅዱስ እስጢፋኖስ የነ አንቲጳስና ሌሎቹ ቅዱሳት ሐዋርያት
ማንንም በጥፊ አልመቱም። ሰማዕትነት ዝም ብሎ አንስተ የምትሰጠው አይደለም። ሲሰድቡት እንኳን መልሶ አልተሳደበም ጌታ። ሐዋርያቱንም እንደዛ ነው ያላቸው። የሚረግሟችሁን መርቁ ነው ያለው። የሚሰድቧችሁንም ስደቡ አላለም። እሷ ግን ንጉሥ ሰደበኝ ብላ እሷ ግን የባሰ እዛ ምን አለችው? የትዕግስት ተራራ እግዚአብሔር ፈጥኖ ባጠፋህ ነበር፣ እንደ ሰዶም እና እንደ ገሞራ ሰዎች በእሳት ነበልባል ባቃጠልህ ነበር፣ እንደ ግብፅ ንጉሥ በባህር ባሰጠምህ ነበር አለችው። ይህንንም ስትሰድበው ምንም ቃል አልመለሰም። እሱ ነው መንፈሳዊ፣ እሱ ነው መንፈሳዊ። እሷ ስትሰድበው እሱ ምንም አይመልስም። ልክ የክርስቶስ ባህሪ በማን ውስጥ የታየው? በንጉሥ ውስጥ እንጂ በአርሴማ ውስጥ አይደለም። ወይዘሮ አርሴማ ኩሲ ባለጌ ሴት ናት፣ ትሳደባለች። የትኛውም ሐዋርያ እንደዚህ አይነት የብልግና ስድብ የተሳደበ የለም። እሷ ሰማዕት አትባልም፣ ልትባልም የሚያስችላት ነገር የለም። ለአግባሽ ነው ብሎ ያላት ታሪኩን አንተ አታውቀውም። ከፈለክ እኔን ጠይቀኝ። ይህንንም ስትሰድበው ምንም ቃል አልመለሰም፣ የመንፈስ ቅዱስ ኃይል አስደንግጦታልና አለ። እሷ ስትሰድበው በመንፈስ ቅዱስ ኃይል ትሰድበዋለች አይደል? መንፈስ ቅዱስ ያሰድባታል አይደል? እሷን እሱ ደግሞ እንዳይመልስላት ግን መንፈስ ቅዱስ አፉን ይለጉመዋል አይደል? ባለጌ ሴት ንጉሥን ትሳደባለች። እነ ቅዱስ ጳውሎስ እንኳን አልሰደቡም ንጉሥን። አንተ ሄሮድስ ፊት እንኳን ሲቀርብ ጌታዬ አልሰደበውም። ጲላጦስም ጋር ሲወስዱት አልሰደበውም። የክርስትና ልክ የታቁና የማንንም የተግበሰበሰች አሮጊት ሴትዮ ታመጣና ከአረብ ሀገር ከአርመን ከእንትን በላይ ተረ የራሷ ጉዳይ ዳርቲ እዛው ሄዳ እዛ አርመን ትወዳደራ። እኛ ሀገር እንደ ኮሮና ወረርሽኝ መታ የሆነች ሴትዮ ተሳዳቢ ሴትዮ የምትሰለጠንበት አንዳች ምክንያት የለም። ታሪኳን እናነባዋለን፣ ታሪኳን እናሳያለን ማለት ነው። ከዛስ እርሱም ረጅም ጊዜ ወደ ዙፋኑ ላይ ወጣ። ማየትም በመመልከትም ፊቷንም ይጠግብና ከአፏ የሚወጣው ነገሯንም ጣዕም ይሰማ ዘንድ መኳንንቶቹን ሰራዊቱን ይህቺ ሴት የማደርጋት መልካም ምክር እስኪ ምከሩኝ። በፊቴ ምራቋን ብትተፋብኝ ጉንጮቹን ብትመታኝ። በባለፈውም እንትን ስላል ካላምነህ የምታችሁ ረዳሁን። ቴንኪው። የእናትህን ስድብ ከሰማ ይበቃል። ኦኬ። ባለፈውም አንተ ባለህበት ነው ሪፖርት የተደረገብኝ። ይህችንም ሴት የማደርጋትን መልካም ምክር እስኪ ምከሩኝ። በፊቴ ምራቋን ብትተፋብኝ ጉንጮቼን ብትመታኝ፣ በፍቅር ልቤ ተቃጥሏልና ኩላሊቴ ጠፍቷልና እርሷንም መጥላት ስላልቻልኩ በዚህ ሁሉ አልተቆጣኋትም አላቸው። የንጉሱን ትዕግስት ይልኝ ብራዘር። ምን ሆነህ ነው ንጉሥ ሆይ? ወደድኳት። ማንን? አርሴማን ወድጃት ነው። ልታገባ ፈልገህ ነው ሚስት ልታደርጋት? አዎ። እና ይህን ሁሉ የታገስከው ስለምንድን ነው? ስለ ፍቅር። ፍቅር የማን ባህሪ ነው? የእግዚአብሔር። ማን የክርስትናው ልክ ያሳየ? ንጉሱ። አርሴማስ ተሳዳቢ፣ ተራጋሚ፣ ክርፋታም እያለች ትሳደባለች። ያው አሁን ኦርቶዶክሳውያን እንደሚሳደቡት ማለት ነው። ከነዚህ ተሳዳቢ ሴቶች እየተማሩ ታዲያ ምን ሊሉ ነው? ወንድሞች እናቶች? በፍቅሯ ልቤ ተቃጥሏልና እሱ ስለወደዳት ላግባሽ ነው ብሎ ያላት። ኦኬ። አይ እኔ ለክርስቶስ እኖርለታለሁ ብላ ካለች ደጋግሞ ከጠይቃት ደጋግማ ማስረዳት አለባት። ሚዩት አድርገው ወንድማችን። ቴንኪው። ደጋግሞ አንድ ሰው ላግባሽ ብሎ ካለ አይ ዓላማዬ ይሄ ነው፣ ለማግባት ዓላማ የለኝም ብላ እስኪገባው ድረስ መላልሳ ደጋግማ መናገር አለባት እንጂ ወደ ስድብ ውስጥ መግባት የለባትም። ኦኬ። አንዲት ሴት አንድ ወንድን ላግባው ብላ ብትለው እሱ ላገባሽ አልፈልግም ብሎ ካላት ደጋግሞ ዓላማውን የማያገባበትን ምክንያት እሷን ወይ ትዳርም እንደማይፈልግ ዓላማው ሊነግራት ይገባል። አለቀ። ከዛ ውጪ አላገባህም ብላ ያለችን ሴትዮ አንተ ነጠላዬን አቀብሉኝ የምትሳደበው ማነህ? የክርስቶስ ባሪያ ነኝ ብለው መሳደብ፣ ክርፋታም እያሉ መሳደብ፣ ካፍ የሚወጣው የተላ የገማ እያለች ንጉስን ያክል የትኛው ሰማዕት ነው ለክርስቶስ ሰማዕት ሲሆን ንጉስን የተሳደበ?
እኛ እኮ ቸገረን። ንጉሱ ስለ ፍቅር በፍቅሯ ልቤ ተቃጥሏልና ስለዚህ መጥላት ስላልቻልኩ አላለም። አይ ንጉሱን ያልጠላት እሷ ግን ትጠላዋለች። ንጉሱ ወደዳት። የእግዚአብሔር ባህሪ ነው ፍቅር። መጋባትም እግዚአብሔር የፈቀደው ነው። አይ አላገባም እኔ ለክርስቶስ ነው የምኖረው ብላ ካለች በክርስትና ቋንቋ ነው፣ በመጽሐፍ ቅዱሳዊ ቋንቋ ነው መመለስ ያለባት። እሷ ግን ምራቅ ትተፋለች። አየ በፊቴ ምራቋን ብትተፋብኝ ጉንጮቼንም ብትመታኝ በጥፊ ንጉስን ሄዳ እንዴ እኔም በሆን እኮ አልኩ ወፌ ላላ ነው መሰቅላት ስልህ እንደ ቋንጣ አንጠልጥዬ ነው በተሰጠኝ ስልጣን። ምክንያቱም ንጉስ ከእግዚአብሔር ዘንድ የእግዚአብሔር አገልጋይ ስለሆነ በሮሜ መልክ መጽሐፍት ላይ ወንጀለኞችን ለመቅጣት ከእግዚአብሔር ዘንድም የተላከ የእግዚአብሔር አገልጋይ ነው ይላል። ነገስታት ንጉስን በጥፊ ምቱልኝ ብሎ እግዚአብሔር የትኛውን አገልጋይ ይልካል? ማንን ልኮ ያውቃል? የአዲስ ኪዳን ትምህርትና የብሉይ ኪዳን ትምህርት የተቀላቀለባቸው ሰዎች ሁሉ ማለት ነው። ይህንን እውነት ለማድረግ ዳዊት እኮ ጎልያድን በሰይፍ ነው የገደለው ብሎ ይላል ብሉይ ኪዳን ላይ። ኪዳንን እንኳን ያለዩ እኮ ናቸው። ስለዚህ አርሴማ ለክርስቶስ ሞተች ብለህ እኛ ላይ ሙድ አትያዝ። ሴትየዋ ጻድቅ ሴት ሳትሆን ገድሏን ያነበበ ባለጌ ሴት መሆኗን ነው የምታየው። ብራዘር በከንቱ ባትጠፋ ወዮ ወዮልኝ፣ ልቤ ምን አደርገዋለሁ? እርሷን በዓይኖቼ ማየት አያለው፣ በጆሮቼ የሚጣፍጥ ቃልን ከማን እሰማለሁ እላለሁ ያለ። ያን ጊዜም ብታዋርደኝና ብትሰድበኝ ፊቴንም በጥፊ ብትመታው እሷን ስለወደዱ ሰውነቴ አልታወቀኝም አለ። በጥፊ ስታጨሰው ራሱ ምንም አልታወቀኝም ይላል። ፍቅር ይዞታል ንጉሱ። ኦኬ የትኛውን ቦታ ላይ ኦርቶዶክስ አርሴማ ቅድስ ብለው ሲሉ አርሴማ ባለጌ እያላችሁ ጻፉላት። ለምን? ይኸው ዘወርሃ ሐምሌ ዘወርሃ ሰኔ መጥቶ የሚያወራ ሰው ካለ እኔ ፊት ቆርሞ ያወራል። ጉድ አሳያለሁ። ጉድ የእናታችን የቅድስት አርሴማ በረከቷ አይደርባችሁና እያለ ብሎ የሚል የደብተራ ቃል ሰምተህ ከሆነ እኛ ውስጡን አንብበነዋል። ውስጥ ከንጉስ ጋር በጥፊ የምትማታ ምራቅ የምትተፋ ባለጌ ሰው ፊት ምራቁን ከተፋ ምንድን ነው? ባለጌ ይባላል። ብልግና ነው ይባላል። አክታህን ሰው ላይ ትተፋለህ እንዴ? አንተ መንፈሳዊ ሰው ሆነ አይደረግም እኮ አይደረግም። ይሄም ብቻ አይደለም፣ ልትገለው ሁሉ ትሞክር ነበር። ያን ጊዜ አርሴማ ቅድስት አርሴማ ያመጧት ዘንድ አለ። በፊቱም ቆመች። ለምንድን ነው ይህንን ያህል በእኔ ላይ የተደፋፈርሽ አላት። እኔ ንጉስ ስሆን በፊቴ ምራቅሽን ተፋሽ፣ ጉንጮቼን በጥፊ መታሽ። እኔን የሚጠብቁ ሰራዊት በቀኝና በግራ የቆሙ ሲሆኑ ክብሬና ልዕልናዬን ሳታፍሪ እነዚህ የሚቆርጡ ሰይፋቸውን አውጥተው አንገትሽና ራስሽን በቆረጡሽ ነበር አላት። እኔ ንጉሱ ጠባቂ በሆን ራሱ በጠረባ ብዬ ነበር የምጠላት አልኩ። ንጉሴን ይህንን ያህል መምታት የለባትም። ምክንያቱም ይሄ እንዴ መንፈሳዊነት እኮ ብራዘር ሪስፔክት ማድረግ አለብህ። ነገር ግን በትእዛዜ ቃል መብት አልሰጠኋቸውም አላት። ግደሏት ብሎ እንኳን መብት አልሰጠም። ብርክት አርሴማ መለሰችለት፣ በጌታዬ ላይ የስድብን ቃል ከምሰማ ልገልህ በወደድኩ ነበር። እቺ ጥጋበኛ ሴትዮ ናታ። ጥጋበኛ ሴትዮ ምን ብሎ ተሳደበ? አረማዊ ሰው ነው። ይታይ አረማዊ ነው፣ አምላክ የለውም። አምላክ የሌለውን ሰው ክርስቶስን እንኳን ቢሳደብ በፍቅር በወንጌል ጉልበት ሰብካ ልትማርከው እንጂ ኢየሱስ ክርስቶስን ስለሰደበባት እሷ በጥፊ መታ ኢየሱስን ልታስከብር አትችልም። ልገልህ በወደድሁ ነበር ወይንም ሞት በተሻለኝ ነበር። አሁንም ብትወድ መግደሌን አፋጥን አለችው። ንጉሱም እኔ ግን ወደ እኔ ብትመለሺ ታገስሻለሁ፣ በዚህም በመንግስቴ አዳራሽ በፍጹም ደስታ እንቀመጥ ዘንድ እወዳለሁ አላት። ቅድስት አርሴማ ግን እርኩስን የዳሰሰ እርኩስ ነው፣ ንጹህን የዳሰሰ ንጹህ ነው ይሆናል። አንተ ግን አለችው፣ አንተ ግን እንደ እርኩስ ውሻ ትመስለኛለህ አለችው። ዋት
ወይ አርሴማ ቅድስት ባለጌ፣ አርሴማ ባለጌ እያላችሁ ጻፉ። ንጉስን ውሻ፣ በእግዚአብሔር መልክና አምሳል የተፈጠረን ሰው ውሻ ብሎ የሚሳደብ ይሄ ጻድቅ ይሆናል? ይሄ ቅዱስ ይሆናል እንዴ? እቺ አሳዳጊ የበደላት ሴት ማለት ነው። አሳዳጊ የበደላት አንተ ግን እንደርኩስ ውሻ ትመስለኛለህ። ምን አጠፋ? ፍቅር ለአግባሽ እኮ ነው ያላት። ለአግባሽ ብሎ በፍቅር ልብ የተቃጠለ ለአግባሽ ብሎ ያላትን ሰው አታገባኝም ብላ በትክክል ማስረዳት ያለባት። ሮያል እሱ ነው። ወደ ቀድሞ ታሪክ እንደዛ ተመለስ ብራዘር። የኦርቶዶክስ መገለጫው እንደዚህ የብልግና ስድብ መሳደብ ነው። እናትም ይኸው እዚህ እየተሳደብነች ነው፣ አንተም ታች እየሰደብከኝ ነው። አርሴማ ባለጌ እያላችሁ ጻፉ። ይኸው ካነበብኑ ንጉስን እንደዚህ ብለህ መሳደብ አትችልም። እንኳን ንጉስን እግዚአብሔር በመልኩና በአምሳሉ የፈጠረውን ሰው እንደዚህ እያልክ መሳደብ አትችልም። ንጉሱን መለሰ፣ መጽሐፍቶቻችሁ እኛን ኃያላንን ብርቶችን ወንዶችን ትሰድቡ ዘንድ እንደዚህ ያዛሉን? አቤት ክርስትና አረማዊ በተባለው ሰውዬ በኩል ተገኘ። ብልግና አርሴማ በምትባል ባለጌ ሴት በኩል ተገኘ ማለት ሪያሊቲ ቻለው ስልህ ደጋግመህ ፖስተው ሚዩት እንዳታረጉት፣ ደጋግመህ ፖስተው። የእባቡን መርዝ አስተፋለሁ። እናትም እዚህ እየተፋች ነው መርዟን ማለት ነው። የለም አሁን ተግበስብሶ መሄድ። መርዝን ተፋ። አንድ ሰው ሚዩት እንዳያደርገው ተለቀዋል። የእባቡን አናቱን ስመታው መርዝን ተፋ። ሌሎቹ እየተንጨረጨርክ ማለት ነው። ጻፍ ኮምት ንጉሱ የሚለውን ስማልኝ። ንጉሱ መልሶ መጽሐፍቶቻችሁ ብሉያትና አዲስ ኪዳን ማለት እኮ ነው። እኛን ኃያላንን ነገስታትን ማለት ነው ብርቶችን ወንዶችን ትሰድቡ ዘንድ እንደዚህ ያዛሉን? መጽሐፍቶቻችሁ እንደዚህ ያዛሉ? እንዲህ አይነት ብልግና፣ እንዲህ አይነት ውሻ ክርፋታም ምናምን ነገር ዲያብሎስ እያላችሁ እንድትሳደቡ ያዛሉ? አምላካችሁስ ኢየሱስ ክርስቶስ ብላችሁ ምትሉት ያዛችኋል እያላት እኮ ነው። አላት በአካል ያነሳችሁ እናንተ ሴቶች ስትሆኑ በቤት ውስጥ እንዳሉ ውሾች ደም ከታጠቡ በኋላ ወደ ጭቃ እንደሚመለሱ እሪያዎች አደረጋችሁን። እኔም በሰው ልጆች ዘንድ እንደተናቀና እንደረከሰ ውሻ አደረግሽኝ አላት። በሰዎች ዘንድ በሚገዛው መንግስት፣ በሚገዛው ህዝብ ፊት፣ በባለሟሎቹ ፊት እንደተናቀ እንደረከሰ ውሻ አደረግሽኝ አላት። ብርክት ቅድስት አርሴማ መለሰችለት፣ ካንተ ይልቅ ውሻ ፈጽሞ ይሻላል አለችው። ይሄ የኦርቶዶክሳውያን ባህሪ ነው። ይሳደባሉ አልኩ። እታችያቸው መርዛችሁን አስተፋችኋለሁ አልኩ። ይዤ አንቄ በራስ መጽሐፍት ዘወርኃ ሐምሌ ገድለ አርሴማ እዚህ ሳነበው አንተም ታች ትተፋለህ ከእናቴ የተማርከውን ማለት ነው። ያው እንደዚህ ትላለች፣ አንተ ከውሻ ይልቅ ፈጽመው ካንተ ውሻ ይሻላል አለችው። ንጉሱ የገደላት ብራዘር በስድቧ ነው። ለክርስቶስ አይደለም መስዋዕት የሆነችው። ልጆቿም ታች እየተሳደቡ ነው በኮሜንት። ያው እናትና ልጅ አንድ ነው የሚመስሉትና እነ ሮያል እየተሳደቡ ነው። እናታቸውም እዚህ ነገስታት እየተሳደበች ነው። እነ ሮያልም ታች እነ ኤርሚያስን እየተሳደቡ ነው። ያው እናትና ልጅ ከአንድ ባህሪ ስለሚቀዱ እሱም ጌታውን ያውቃል፣ የሚወደውን ይወዳል፣ የሚጠላውን ይጠላል፣ ያሳደገውን ያውቃል፣ ይሰግድለታል፣ የእግሩንም ትቢያ ይልሳል። አንተ ግን የፈጠረህን የረሳህ አለችው። እና የፈጠረውን ቢረሳ በእግዚአብሔር ቃል ነው እንጂ ታዲያ ማስታወስና ማስተማር ስደቢ ማን ብሎ አላት? እቺ ነጠላይን አቀብሉኝ ባለጌ ሴት ማለት ነው። ወንድምነቱ አስቼ ይኸው ዘወርኃ ሐምሌ ገድለ አርሴማ ደውልልኝ ወንድምነት አይልም ብለው ካሉ ደውልልኝ፣ መጽሐፉን ይዤ እመጣለሁ አልኩ። ዓለም በአንድ እግሩ እስኪቆም ድረስ ያልተገለጠ ሁሉ ገልጣለሁ። ማንበብ 3 ጊዜ 3 እጅ በላይ ስትሳደቢ እስከ መቼ ድረስ ትዕግስትን እታገስሻለሁ? አየህ ተፈታተነችው ማለት ነው። ስለ ፍቅር ብሎ
ሲሰደብ ምራቋን ስተፋበት ውሻ ክርፋታም እያለች ስትለው ያው ስለ ፍቅር ነው። ምንም አልተሰማኝም ማለት በጥፊ እያጨሰችው እንኳን አልተሰማኝም ይላል ሰውየው። በቃ ምንድነው ወጣቶቹ እንደሚሉት ፎንቃ ይዞታል ማለት ነው። እና እቺ ሴትዮ አይ እኔ ለክርስቶስ ነው የምኖረው ብላ ካለች በጥንቃቄ ነው መንገር ያለባት። ክርስቲያን አይደለች እንዴ? ከክርስቶስ እንዴት ነው የተማረችው? ከሐዋርያቱ እንዴት ነው የተማረችው? እሷ ለአግባሽ ብሎ ስላላት እሷ ግን እየተንደረደረች ንጉሱን በጥፊ ታጨሰዋለች። መልክሽ የፊትሽ ውበት ስለወደዱ አንቺን ከመውደዴ ብዛት መንግስቴን እተውና ከአንቺ ጋር እከተል ዘንድ እፈቅዳለሁ አላት። ይታይ ንጉሱ ከማፍቀሩ የተነሳ መንግስቴን እንኳን ሁሉ ተዋለው ስለ አንቺ ፍቅር እያላት ነው። አልኩ በቃ ምን አለፈ ወገኖች። እዚህ የንጉሱን ክርስትና አረማዊ ነው ሰውየው፣ አረማዊ ነው። ገና ጌታን አላምንም፣ አረማዊ ነው። ግን እሷ ክርስቲያን ተብላ የምትባል ነው። ባህሪ ግን ስታይ እሷ አረማዊት ናት፣ እሱ ግን ክርስቲያን ነው። ስለ ፍቅር ብሎ የሚታገስ ለአግባሽ ብሎ ወንድና ሴት መጋባት እኮ የእግዚአብሔር ፍቃድ ነው። ወይዘሮ አርሴማ ባለጌ ሴት ናት ብለን ምንድነው ገድሉን አንብበን ነው። ባለጌ ብለህ ያልከ ኤርሚያስ ለምደብለተ ነገስታትን ትሳደባለች፣ በጥፊት ማታለች፣ ውሻ ክርፋታም እያለች ምራቅ ተተፋለች። የትኞቹ ነቢያት ናቸው እንደዚህ ያደረጉት? የትኞቹ ሐዋርያት ናቸው እንደዚህ ያደረጉት? ጌታችን በሄሮድስና በጲላጦስ በነገስታቱ ፊት በቆመ ጊዜ ተፋባቸው እንዴ?